ጤና ይስጥልን የአፍታ ሚዲያ ዩቲዩብ ቻናል ቤተሰቦች እንደምንሰነበታችሁልን። ከአፍታ ሚዲያ ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘን ቀርበናል። በቅድሚያ ማርስት ዜናዎችን የምናስደምጣቸው ይሆናል። የመከላከያው ከፍተኛ ወታደራዊ ጀኔራል በፋኖ ኃይሎች በተወሰደበት እርምጃ መቀንደሹ ተሰምተዋል። በአዲቱ ዙሪያ የተደረጉ ባሉ ውጊያዎች ይህ በብርጋዴር ጀኔራልነት ማዕረግ የሚገኝ ከፍተኛ ወታደራዊ ጀኔራል እርምጃ ተወስዶበት መደምሰሱ ተሰምተዋል። ከዚህ ባሻገርም በርከት ያሉ ባለስልጣናትና አጃቢዎቻቸውን በፋኖ ኃይሎች ቁጥጥር ስር መግባታቸው ተሰምቷል። በአሁኑ ሰዓትም በጎንደር፣ ደብረታቦር እንዲሁም ባህር ዳር ከተሞች ዙሪያ ውጊያዎች እንደ አዲስ ጠንክረው የተካሄዱ መሆናቸው ተሰምተዋል። በአዴትና ወልቃይትም ሁለተኛ ቀንን ያስቆጠሩ ከፍተኛ ውጊያዎች መካሄዳቸው ተሰምተዋል። ከነዚህ ጉዳይ ጋር ተያይዞ ከአውደ ውጊያ ግንባር የተሰሙ የውጊያ መረጃዎችን ወደ እናንተ በዝርዝር የምናደርስ ይሆናል። በሌላ በኩል እንዲሁ የባህር ዳሩ የአብይ ምስለኔ አረጋ ከበደ ቤቴም ሆነ ያለውበት አካባቢ በፋኖ የተከበበ ነው ሲል በናዝሬት ከተማ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሁሉም የክልል አመራሮች በተገኙበት ሚስጥራዊ ስብሰባ ላይ መናገራቸው ተሰምቷል። ይህንንም ተከትሎ የአራት ኪሎ የአብይ አህመድ አስተዳደር በአረጋ ከበደ ላይ እርምጃዎችን ለመውሰድ እያጤነ መሆኑ ተሰምቷል። ከዚህ ባሻገርም ከሰሞኑ በርካታ ተቃውሞች የተነሳባቸው የሚገኙት የሲዳማ ክልል ፕሬዝዳንት ላይም የአራት ኪሎ አስተዳደር እርምጃዎችን ለመውሰድ ማሰቡ ተሰምቷል። በዝርዝር የምታደምጡት ይሆናል። በሌላ በኩል እንዲሁ ብርጌድ ንሓመዱ የተሰኘውና የፕሬዝዳንት ኢሳያስ አፈወርቂ ተቃዋሚ የሆነው ቡድን በአብይ አህመድ በአሁኑ ሰዓት ከፍተኛ የተባለ የትጥቅ ድጋፍ ተደርጎለት በአፋር በኩል ወደ ኤርትራ በረሃዎች ገብቶ ከፕሬዝዳንት ኢሳያስ አፈወርቂ ጦር ጋር ውጊያ ለመክፈት ማቀዱ ተሰምቷል። የአራት ኪሎ የአብይ አህመድ አስተዳደርም ይህንን ቡድን ለመደገፍ ከመድፍና ታንክ በተጨማሪ ሌሎችም በርከት ያሉ መሳሪያዎችን በመስጠት ላይ እንደሚገኝ የተሰሙ ያሉት መረጃዎች አመላክተዋል። ይህንን አስመልክቶም ብርጌድ ንሓመዱ የተሰኘው የፕሬዝዳንት ኢሳያስ አፈወርቂ ተቃዋሚ ቡድን መግለጫ ማውጣቱን ሰምተናል። በዝርዝር የምታደምጡት ይሆናል። በሌላ በኩል ደግሞ በአዲስ አበባ ከተማ አስደንጋጭ ነገር መፈጠሩ ተሰምቷል። ለበርካታ ጊዜያት በታክሲ ተራ አስከባሪነት ሲሰሩ የነበሩ ወጣቶችን የከንቲባ አዳነች አቤቤ አስተዳደር ከስራ ለማንሳትና ከኦሮሚያ ክልል ለቅሞ ባመጣቸው ወጣቶች ለመተካት እንቅስቃሴ መጀመሩን ተከትሎ በከተማዋ ከፍተኛ ውጥረት እንዳይነሳ ከፍተኛ ስጋት መጣሉ ተሰምቷል። በዚህ ዙሪያም በአሁኑ ሰዓት የከንቲባ አዳነች አቤቤ ቢሮ እንዲሁም የአራት ኪሎ አስተዳደር ከፍተኛ ውዝግቦች ውስጥ መግባታቸው ተሰምቷል። በዝርዝር የምታደምጡት ይሆናል። ክቡራትና ክቡራን እስከ መረጃዎቹ ፍጻሜ ድረስ ቆይታችሁን ከአፍታ ሚዲያ ጋር በማድረግ እነዚህንና ሌሎች በርከት ያሉ መረጃዎችን እንድታደምጡ እየጠየቅን ወደ ዝርዝር መረጃዎቻችን የምናልፍ ይሆናል። አብረን እንቆይ። ወደ መጀመሪያው መረጃችን ስናልፍ የፋኖ ኃይሎች በአዴት ከተማ ዙሪያ በወሰዱት መጠነ ሰፊ ጥቃት የመከላከያው ከፍተኛ ወታደራዊ ጀኔራል ላይ እርምጃ መውሰዳቸው ተሰምተዋል። በርከት ያለ ጦርን እየመራ የገባው ብርጋዴር ጀኔራል ከበደ ደቻሳ እስከነያዘው ጦር በፋኖ ኃይሎች እርምጃ እንደተወሰደበት ተሰምተዋል። ይህንንም ተከትሎ በመከላከያው ከፍተኛ ወታደራዊ አዛዦች ዘንድ ከፍተኛ ድንጋጤ መፈጠሩ ተሰምተዋል። ትላንት ማምሻውን ጀምሮ በርከት ያሉ ጦርን እየመራ ወደ አዴት የዘለቀው በብርጋዴር ጀኔራል ከበደ ደቻሳ የሚመራው ቡድን ሌሊቱን በፋኖ ከበባ ውስጥ ገብቶ መጠነ ሰፊ ጥቃቶች የተከፈቱበት ሲሆን የፋኖ ኃይሎችም ብርጋዴር ጀኔራል ከበደ ደቻሳ የሚመራውን ጦር ሙሉ በሙሉ በመደምሰስ ብርጋዴር ጀኔራሉን ጭምር መቀንደሻቸውን ለማረጋገጥ ተችሏል። በክልሉ በርከት ያሉ አካባቢዎች የተካሄዱ ያሉ ውጊያዎች ተጠናክረው እየቀጠሉ ሲሆን በአሁኑ ሰዓትም በጎንደር፣ ደብረታቦር፣ ባህር ዳር ከተሞች ዙሪያ ጠንከር ያሉ ውጊያዎች እንደ አዲስ መቀስቀሳቸው ተሰምቷል። የፋኖ ኃይሎች ወደ እነዚህ ትልልቅ ከተሞች ዘልቀው እንዳይገቡ በሚል የመከላከያ ሰራዊቱን በአሁኑ ሰዓት ጠንከር ያሉ የመልሶ ማጥቃት እርምጃዎችን በመውሰድ ላይ እንደሚገኝና ውጊያዎችም ተፋፍመው እንደሚገኙ ለማረጋገጥ ተችሏል። በተመሳሳይ መልኩም በአዴትና ወልቃይት አካባቢም ሁለተኛ ቀንን ያስቆጠረ ጠንከር ያለ ውጊያ የተካሄደ መሆኑንም ከግንባር እየተሰሙ ያሉት መረጃዎች አመላክቷል። በሌሎች የክልሉ አካባቢዎችም ውጊያዎች ተጠናክረው የቀጠሉ ሲሆን የፋኖ ኃይሎች በተለመደው የውጊያ ስትራቴጂያቸው አማካኝነት በአገዛዙ ጦር ሰራዊት ላይ ጠንከር ያሉ ጥቃቶችን በመክፈት ደማቅ ድሎችን እያስመዘገቡ መሆኑንም ከፋኖ ከፍተኛ ወታደራዊ አመራሮች የተገኙት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ አረጋ ከበደ መኖሪያ ቤቴም ሆነ ያለውበት አካባቢ በፋኖ ኃይሎች የተከበበ ነው ሲል በናዝሬት ከተማ ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎችም የክልል አመራሮች በተገኙበት ሚስጥራዊ ስብሰባ ላይ መናገሩ ተሰምተዋል። በአሁኑ ሰዓት ሁሉም የክልሉ ከፍተኛ ባለስልጣናት ስጋት ውስጥ ናቸው። በሁሉም አካባቢዎች የፋኖ ኃይሎች መዋቅሮች ይገኛሉ። ስለዚህም
በከፍተኛ ስጋት ውስጥ እንገኛለን ሲል በዚህ አብይ አህመድ በተገኘበት እንዲሁም ሌሎች የክልል ባለስልጣናት በተገኙበት ስብሰባ ላይ መናገሩ ተሰምቷል። የአራት ኪሎ የአብይ አህመድ አስተዳደርም በአረጋ ከበደ የሚመራውን የክልሉን ምስለኔ አስተዳደር በአዲስ ኃይል ለመተካት እንቅስቃሴዎችን መጀመሩንም ከአራት ኪሎ ምንጮች የተሰሙ ያሉት መረጃዎች አመላክቷል። ይህ በናዝሬት ከተማ የተካሄደው የክልል መሪዎችን የመገብገብ ጥብቅና ሚስጥራዊ ስብሰባ ላይ በርከት ያሉ ውሳኔዎች የተላለፉ ሲሆን በቅርቡ ከህዝብ ከፍተኛ ተቃውሞ የተነሳበት የሲዳማ ክልል ፕሬዝዳንት ደስታ ሌዳሞን ጨምሮ በሌሎች የክልል አመራሮች ላይም የአራት ኪሎ አስተዳደር እርምጃዎችን ለመውሰድ እንቅስቃሴ መጀመሩ ተሰምቷል። በተለይም የሲዳማ ክልል ፕሬዝዳንት የሆኑት አቶ ደስታ ሌዳሞ ከሀገር እንዳይወጡ እገዳዎች የተጣለባቸው ሲሆን በቅርቡም የአራት ኪሎ አስተዳደር እርምጃዎችን ለመውሰድ ማሰቡንም ከአራት ኪሎ ምንጮች የተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ደግሞ በአዲስ አበባ ከተማ አስደንጋጭ የተባለ ነገር መፈጠሩ ተሰምቷል። ለበርካታ ጊዜያት በከተማዋ በታክሲ ተራ ማስከበር ላይ ሲሰሩ የነበሩ ወጣቶችን የከንቲባ አዳነች አቤቤ አስተዳደር ከኦሮሚያ ክልል ባመጣቸው ወጣቶች ለመተካት እንቅስቃሴ መጀመሩን ተከትሎ ከፍተኛ የሆነ ውጥረት መንገሱ ተሰምቷል። በስራው የተሰማሩ ወጣቶች ወዴት እንደምንሄድ አናቅ ሲሉ መናገራቸው ተሰምቷል። ይህንንም ተከትሎ በአሁኑ ሰዓት እነዚህን በታክሲ ተራ ማስከበር ስራ ላይ ተሰማርተው ለበርካታ ጊዜያት ህይወታቸውን ሲገፉ የነበሩ ወጣቶችን በግዴታ ስራችንን በፍቃዳችን አቁመናል የሚል ፊርማ እንዲፈርሙ በሁሉም ክፍለ ከተማዎች የግዳጅ ትዕዛዝ በማውጣት እያስፈጸሙ መሆናቸው ተሰምቷል። ይህንንም ተከትሎ ወጣቶቹ በከፍተኛ ምሬት ውስጥ እንደሚገኙም እየተሰሙ ያሉት መረጃዎች አመላክቷል። ይህ ጉዳይ ወደ ከተማው ማህበረሰብ ዘንድ ገብቶም በአሁኑ ሰዓት ከፍተኛ የተባለ ተቃውሞን በከንቲባ አዳነች አቤቤ አስተዳደር እንዲሁም በአራት ኪሎ አስተዳደር ላይ እንዳያስነሳ ከፍተኛ ስጋት መፍጠሩ ተሰምቷል። ከዚህ ባሻገርም የከንቲባ አዳነች አቤቤ አስተዳደር ውሳኔ ከፍተኛ የተባሉ ውዝግቦች መነሳታቸውና የሌሎች የብልጽግና ፓርቲ አመራሮች ጭምር ይህንን የከንቲባ አዳነች አቤቤ አስተዳደር ውሳኔን ከፍተኛ የሆነ አመጽ ያስነሳል በሚል ከፍተኛ ውዝግብ መፍጠራቸውንም እየተሰሙ ያሉት መረጃዎች አመላክተዋል። ወደ ሌላኛው መረጃችን ስናልፍ ብርጌድ ንሓመዱ የተሰኘው የኢሳያስ አፈወርቂ ተቃዋሚ ቡድን ከአራት ኪሎ አስተዳደር በርከት ያሉ የጦር መሳሪያዎችን በመውሰድ በአሁኑ ሰዓት በአፋር በኩል አድርጎ የፕሬዝዳንት ኢሳያስ አፈወርቂ መንግስትን ለመገልበጥ የትጥቅ ትግል መጀመሩን ለማረጋገጥ ተችሏል። ይህንንም አስመልክቶ በዛሬው ዕለት መግለጫን ያወጣ ሲሆን በአሁኑ ሰዓትም የፕሬዝዳንት ኢሳያስ አፈወርቂ መንግስትን በእጅጉ ማስቆጣቱ ተሰምቷል። በአሁኑ ሰዓት በዚህ የአራት ኪሎ ውሳኔ ከፍተኛ ብስጭት ውስጥ የገባው የፕሬዝዳንት ኢሳያስ አስተዳደርም ከሱዳን ጦር ጋር በጋራ በመሆን በአስቸኳይ ለፋኖ ኃይሎች ከፍተኛ ድጋፎችን በማድረግ የአማራ ክልልን እንዲቆጣጠሩ ለማድረግ ከፍተኛ ስራዎች እንዲሰሩ ለከፍተኛ ወታደራዊ ጄኔራሎቻቸው ፕሬዝዳንት ኢሳያስ አፈወርቂ ጥብቅ ትዕዛዝ መስጠታቸውንም ለማረጋገጥ ተችሏል። በዚህም በዛሬው ዕለት ብርጌድ ንሓመዱ በመባል የሚታወቀው የፕሬዝዳንት ኢሳያስ አፈወርቂ የተቃውሞ እንቅስቃሴውን በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል መግለጹንም ቢቢሲ በዘገባው ላይ ማካተቱ ሰምቷል። ይህ ቡድን በአሁኑ ሰዓት ከአራት ኪሎ የአብይ አህመድ አስተዳደር ጋር በጋራ በመሆን ከመከላከያ ሰራዊቱ ከታንክና መድፍ ጀምሮ በርከት ያሉ ትጥቆችን በመያዝ በአፋር በኩል እንቅስቃሴዎችን መጀመሩንም እየተሰሙ ያሉት መረጃዎች አመላክተዋል። ክቡራትና ክቡራን ከአፍታ ሚዲያ ለሰዓቱ የተያዙት መረጃዎች እነዚህን ይመስላሉ። ኋላ ላይ በሌሎች አዳዲስ ሰበር መረጃዎች መልሰን የምናገኛቸው ይሆናል። እስከዛው ቸር ቆዩልን።